እኔም ነገ የት እንደምገኝ አላውቀውም። ብቻ ዛሬ እዚህ ጋር ነኝ። ክብር ለመድኃኔዓለም ለእናቴ ኪዳነ ምሕረት። ደግሞ ልነግራችሁ አልችልም። በቃ ሳሳችልኝ። ብታዩ እቅፍ አረገችኝ። ብቻ ስለ ሁሉም ተመስገን። ዋናው አለመሞት ነው እና የማያልፍ የሚመስል ነገር ውስጥ ያላችሁ እመኑኝ ያልፋል። ግን ሲያልፍ እግዚአብሔርን ማግኘት መታደል ነው። በርቱልኝ እሺ። እናንተንም የእውነት ከልብ ያመሰግናለሁ። እግዚአብሔር ያክብራችሁ። እወዳችኋለሁ። ኑሩልኝ። እግዚአብሔር ታላቅ ነገር ለኛ አድርጓልና እኛም ደስ ብሎናል። ካለፈው ዓመት ያገኘነውን በረከት፣ ትምህርትና ኃይል ለሰጠን እግዚአብሔር ይመስገን። አዲሱ ዓመት በደስታ በሰላምና በዕድል ይሙላችሁ። መልካም አዲስ ዓመት ስትል በቲክቶክ ገጿ እንባዋን እየዘራች መልእክቷን አስተላልፋለች። መልካም ጊዜ